እቺ ባንዲራ ላይ ያለችው ኮከቧ ያለች ኮከቧ ትነሳና የጳውሎስ ፎቶ ይቀመጥ ወይ የሜላት የጳውሎስ ፎቶ ይቀመጥ። ያድባክሽ ደቂቃ ጨምሪልኝ በማርያም እነዚህ በፉት እሽ ሜላት ሸቦነሽ። በጣም የሚገርም ነው። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። በባለፈው የጳውሎስን ፊልም አንድ ውጫዊ ዜጋ ሰርቆት እንደሰራ አይተናል እና የተለያዩ ሰዎችን የተለያዩ አስተያየቶች እየጠየቁኝ ነበር። አንደኛው የሰጠኝን አስተያየት ደግሞ በቪዲዮ አሳያችኋለሁ ማለት ነው። ደህና ነህ? እንዴት ነህ? አለን። የጳውሎስን ፊልም እየተከታተልክ ነው? አዎ። ኧረ በጣም እኔ ስለሱ እንደውም ምን ብዬ ላውራል አንተ። አሁን አንዳንዴ በጣም ይገርመኛል። እኔ ኢትዮጵያ ውስጥ ፊልም የለም ማለቱ ውሸት መሆኑን አሁን ጳውሎስ እኛ ሳይቶናል። በእርግጥ ነው የጳውሎስ ሰሞኑ ጠብቶ ነበር ሀሳብ ሄዶ ማስታወቂያዎች ምናምን እንዲህ ይስራ ደስ ይለኛል። እኔ በጣም እንትን ብሎኝ ጠብቶ ነበርና በጣም እንትኖቹን በጣም በቃ እኔ ማታ አንዳንዴ እንትኑ ነው ስራ ነበርና 12 እስከ 12 ሰዓት ድረስ ስራውን ትቼ እሄዳለሁ ፊልሙን ለማየት። አዎ እውነት ነው። እንደምታውቁት ከህፃን እስከ አዋቂ ከትንሽ እስከ ትልቅ በጉጉት የሚጠብቀው ይሄ ወንድማችን ስራውን ትቶ ከስራው ተባሯል። የጳውሎስን ፊልም ለማየት ወደ ቤት እየሄደ አይደለ? እኔ ምንም አይመስለኝም። ስራ ማጣት ያኔ ያለ እንትን አይደለም። ኢትዮጵያ ህዝብ ሁሉ እንደ ስራ አጣ አይደለም። ልክ ነው። የሱ ፊልም ያዩ ሰዎች እኮ አብዛኛው ስራ አጥ ነው። ግን ደስ ይለኛል። እኔ በደስተኛ ነው የጳውሎስ ፊልም ማየው። እኔ አሁን ክላስ እየጥኩ ነው። ግን አንተን አሁን ስታወራ ደግሞ ማለፍ አልቻልኩም በዛ በኩል። ልክ ነው። ክላስ ውስጥም ሆነ የስም ቪዲዮ ነው የምታየው? አዎ። እኔ እንደው የሆነ አንዳንድ ሀሳቦች ይመጡኛል የጳውሎስ ሀሳብ። ምንድን የምታስበው? እሺ ስለ ጳውሎስ ምን ቢሆን ብለህ ታስባለህ? ምን መሰለህ አሁን ኢትዮጵያ ህዝብ አንድ አድርጓል ጳውሎስ። ሁሉም ሰው የጳውሎስ ብሎ ነው ፊልምን ማየት የጀመሩት። ስለዚህ ለምንድን ነው እቺ ባንዲራ ላይ ያለችው ኮከቧ ያለች ኮከቧ ትነሳና የጳውሎስ ፎቶ ይቀመጥ ወይ የሜላት የጳውሎስ ፎቶ ይቀመጥ። እንደንኩ አንድ ስላደረገ እኮ ነው አንድ ስላደረገ ብቻ። እኔ የለሁበትም። አንድ ህዝብ አንድ ስላደረገ ባንዲራው ላይ ቢቀመጥ ምን ችግር አለ? እናንተም አንድነት አትወዱ እዛ